እኔ ብቻ ነኝ ግን ሁሉ ጊዜ ፕሮግራም የሚደራረብብኝ። ከዚህ በፊት ነግሬያቸዋለሁ አይደለ? የናንዬ ገአትና የዋኖፌ ሽምግልና ተገጣጥሞ የዋንዬን ሽምግልና አምቦ አክብሬ መለሳለሁ ለናንዬ ገአት ብዬ ባስብም መንገድ ላይ መኪና ተበላሽቶብን ለፕሮግራሟ መድረስ አልቻልኩም ነበር። ናንዬም በዛ ምክንያት በጣም ደብሯት ነበር። ዛሬም እንደተለመደው ደግሞ ፕሮግራም መደራረብ አያጣኝም። ሁለት ትልልቅ ፕሮግራሞች አሉ። አንዱ የእህቴ ሽምግልና ሲሆን አንዱ ደግሞ የናኑና የሁፓ ልጅ ማለትም የክርስትና ልጅ የክርስትና ፕሮግራም ነው። ብቻ በጠዋት ነበር የተነሳሁት። እህቴም ናኑዬም እኔም አንድ ቦታ ነበር ሜካፕ የምንሰራው። ሁለቱም ቀድሞኝ ነበር የተሰሩት። እህቴ ደግሞ ቀድማ ተጀምራ ነበር። እንደምታዩት ቆንጆ አድርጋ ጨርሳለች። እኔና ናኑዬም ቁርሳችንን በላን። ናኑዬም ወደ ሜካፕ መሰራቷ ነበር የገባችው። እሷንም እንደምትመለከቱት በጣም ቆንጆ ሜካፕ ነበር የተሰራችው። እኔንም ደግሞ እንደምትመለከቱት ቆንጆ አድርጋ ነበር የሰራችን። የኔ ቆንጆ እጅሽ ይባረክ። ሶስታችንም እንደምትመለከቱት በጣም አምሮብን ነበር። እኔም እንደምንም ሁለቱንም ፕሮግራም በተጨናነቀው ሁኔታም ቢሆን ለማሳለፍ ሞክሬያለሁ። ውሎ ይሄንን ይመስላል። እወዳችኋለሁ። መልካም ጊዜ ባይ